ሰላም የተከበራችሁ ተመልካቾቻችን፣ በዛሬው ዝግጅታችን እጅግ ወደሚደንቅ ስፍራ እንጓዛለን። ከታላቋ የአፍሪካ መዲና ከሆነችው ከአዲስ አበባ ተነስተን ወደ ሰሜን አቅጣጫ የ300 ኪሎ ሜትር ርቀት በመጓዝ ውብ ወደ ሆነችው ጨፋሮቢት ከተማ እንደርሳለን። በዚህ ታሪካዊ ከተማ የተለያዩ መስጊዶች የሚገኙ ሲሆን ከነዚህም መካከል አንጋፋውና ታሪካዊ የአባስ በር መስጊድ ቀዳሚውን ስፍራ ይዛል። ሆኖም ግን የዛሬው ትኩረታችን ለበርካታ ዓመታት የከተማዋ መገለጫና ድምቀት ሆኖ የቆየው ግርማ ሞገስ በተላበሰው የአቡበከር መስጊድ ላይ ይሆናል። በዛሬው ቆይታችን በዚህ ታላቅ መስጊድ ስለሚከናወኑ እስላማዊ የእውቀት ቅብብሎሽና የወጣቶችን ንቁ ተሳትፎ በወፍ በረር የምናስቃኛችሁ ይሆናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጋብዛለን። መስጊዱ በውብ ዲዛይን የተሰራ ብቻ ሳይሆን ምቹና መንፈስን የሚያድስ ከባቢ በመፍጠር በዙሪያው ባሉት ለምለም የማንጎ ዛፎች የተከበበ በመሆኑ ለየት ያለ ድባብን ይፈጥራል። ለአይን ረፍት የሚሰጥ ልብን በሰላም የሚሞላ ልዩ ስፍራ ነው ሊባል ይችላል። ይህ ውብ መስጊድ በአማራ ብሔራዊ ክልላዊ መንግስት በጨፋሮቢት ከተማ የሚገኝ ሲሆን ለአካባቢው ነዋሪዎች ልዩ መገለጫ ሆኗል። ይህ ስፍራ ለአካባቢው ማህበረሰብ መስጊድ ብቻ አይደለም፣ የወጣቶች የመሰብሰቢያ ምቹ መድረክ፣ የዲናዊ ጉዳዮቻቸውን በጥልቀትና በሰከነ መንፈስ የሚወያዩበት፣ እርስ በርሳቸው የሚማማሩበትና የሚመካከሩበት ወርቃማ ዕድል የሚሰጥ የእውቀት ማዕከል ነው። የወጣቶች የጉልበትና የጊዜ አጠቃቀም ለእውቀትና ለዲን በሚጠቅም መንገድ የሚመራበት ድንቅ ስፍራ ነው። ይህ ታላቅ መስጊድ እጅግ በርካታ የሆኑ ታላላቅና ብቁ ዑለማዎችን አፍርቷል። በመስጊድ ውስጥ ለበርካታ ዓመታት ከጣፋጭ እውቀት ማዕዳቸው ሲያካፍሉ ከነበሩ አንጋፋና ታላላቅ መሻይኾች መካከል የተከበሩ ሼክ አብዱራህማን በዋነኝነት ይጠቀሳሉ። ሕይወታቸውን በሙሉ ለእውቀት በማዋል ስፍር ቁጥር የሌላቸውን ዑለማዎች አፍርተው ወደ አኼራ ተሸጋግረዋል። አላህ መልካም ሥራቸውን ይቀበላቸው። ዛሬም ድረስ ያ ንጹሕ የእውቀት ሰንሰለት በፍጹም አልተቋረጠም። የሼክ አብዱራህማን ወንድም የሆኑት የተከበሩ ሼክ ዳውድ ያን ታላቅ አደራ በላቀ ሁኔታ ተረክበው በርካታ ወጣቶችን በከበረው ዕልም እያገለገሉ ይገኛሉ። ትውልድን በእውቀትና በስነ ምግባር በማነጽ ላይ የቁርጥ ቀን አርበኛ ሆነው እየሰሩም ይገኛሉ። የዚህ መስጊድ በሮች ለሁሉም የእውቀት ፈላጊዎች ክፍት ናቸው። ከተለያዩ የሀገራችን ክፍሎች የሚመጡ ወንድሞቻችን በሰላምና በተረጋጋ መንፈስ እውቀታቸውን ቀስመው ወደ ቤተሰቦቻቸው ይመለሳሉ። ይህ ቦታ በእውቀት ጥማት ለተጠሙ ነፍሶች ሁሉ ምቹና አስተማማኝ የሆነ የእውቀት ምንጭ ነው። በዚህ የእውቀት ማዕከል በስፋት ከሚሰጡ ልዩ ልዩ የእውቀት መርሃ ግብሮች መካከል የቁርአን ተፍሲር፣ የሐዲስ ትምህርት እንዲሁም የፊቅህ ትምህርቶች በዋነኝነት ይጠቀሳሉ። እነዚህ ትምህርቶች ዲናችንን በጥልቀት ለመረዳትና ለመገንዘብ እጅግ ወሳኝና መሰረታዊ የእውቀት ዘርፎች ናቸው። የተከበራችሁ ተመልካቾቻችን፣ የዛሬው ወደ ጨፋሮቢት አቡበከር ሲዲቅ መስጊድ ያደረግነው የጉዞ ቅኝታችን እዚህ ላይ ተጠናቋል። በጉዞአችን እንደተደሰታችሁና ጠቃሚ መረጃዎችን እንዳገኛችሁን ተስፋ እናደርጋለን። በሌላ አስደሳች የጉዞ ቅኝት እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።